በኢትዮጵያ የመዝናኛ ኢንዱስትሪ ውስጥ እጅግ በጣም ዋጋ ከከፈሉና ከኢትዮጵያውያን ጋር አብሮ በሳቅ ለብዙ ዘመናት ከዘለቁ ድንቅ ኢትዮጵያውያን ኮሜዲያን መካከል ኮሜዲያን ፍልፍሉ አንደኛ ብቻ ሳይሆን ከሁሉም ፈርቀዳጅ ነው። ለዚህም ደግሞ የኢትዮጵያ ሕዝብ የፊልም ባለሙያዎችና አጠቃላይ የኮሜዲያን ዘርፍ አድናቂዎች 100% ምስክሮች ናቸው። ይህ ድንቅ ተስጦ ያለው ነገሮችን የመፍጠር ብቃቱና በሚያደርጋቸው ክያኔዎች የብዙዎችን ልብ የመግዛት ብቃት ያለው ፍልፍሉም ዛሬ ድንገተኛ አደጋ ገጥሞታል። በዚህ ምክንያት ሰሞኑን ካጋጠመው አንዳንድ በሽታ ጋር ተያይዞ እጅግ በጣም አደገኛ ነገር በህይወቱ እንደተከሰተ መረጃዎች ከዚህም እየወጡ ይገኛሉ። ታዲያም ከዚህ ጋር የተገናኙ አዳዲስ ነገሮችን በደንብ አድርጌ ከምንጭ ከውስጥ ባጣራሁት መረጃ መሰረት አስደምጣችኋለሁ። እናንተም ቻናሌን ሰብስክራይብ እያደረጋችሁ ከዚህ በፊትም ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እንድትቀጥሉ ስል በታላቅ ትህትና አሳስባችኋለሁ። በሰሞኑ በኢትዮጵያውያን አርቲስቶች ላይ እየተፈጠረ ያለ አንዳንድ ድንገተኛና አጋጣሚ የሆኑ ክስተቶች የብዙዎችን ልብ እየሰበረ መቀጠሉን እናንተው ታውቃላችሁ። ሰሞናዊ ክስተቶችም ናቸው። ብዙ አርቲስቶቻችን እጅግ በጣም በሚያሳዝን ሁኔታ በሞት በበሽታና በድህነት አለንጋ እየተገረፉ ይገኛሉ። ታዲያም በብዙ ጊዜያት ለኛ የሳቅ ምንጭ ሆኖ የቆየው ድንቁ ኮሜዲያን ፍልፍሉ በሰሞኑ ባጋጠመው ስትሮክ በተባለ በሐኪም በተረጋገጠ በሽታ እጅግ ሲሰቃይና ከወገብ በታች ፓራላይዝድ ሆኖ መንቀሳቀስ አቅቶት በሚያስደነግጥ ሁኔታ ምን ሊፈጠር ይሁን የሚል አይነት ስጋት ብዙ ኢትዮጵያውያንን ይዞን ስንጨነቅለት እንደከረምን እናንተም እኛም የምናውቀው ጉዳይ ነው። ታዲያም በዛው አጋጣሚ ሁኔታዎች እጅግ በጣም ቆንጆ የሆኑ በአጋጣሚ ከመጡ በኋላ መሀል ላይ በስራ አጋጣሚ የተፈጠሩ ነገሮች አሁን ላይ ደግሞ አሳሳቢና አስደንጋጭ እንደሆኑ ከቤት አጠገቡ ያሉ ሰዎች መረጃቸውን እኛን እያደረሱ ይገኛሉ። ታዲያም ከዚህ ጋር የተገናኘውን አዳዲስ ነገሮችን ከማንሳታችን በፊት እንዲያውም በኢትዮጵያውያን አርቲስቶችና ታዋቂ ሰዎች ላይ በሰሞኑ እየሆኑ ያሉ ነገሮች እጅግ በጣም የሚያሳዝኑና ልብን የሚሰብሩ ሆነው ታይተዋል። እናንተ እንደምታውቁት በጣም በሚያስገርም ሁኔታ ወንድ አርቲስቶቻችንና ወንድ የተዋንያን ባለሙያዎች እጅግ ዋጋ እየከፈሉና በአዲስ አበባ እንኳን መኖር እያቃታቸው ከዚህ ምድር ተሰደን በየሀገሮቻችን መኖር እንፈልጋለን ብለው እስከሚሉ ድረስ ያላቸውን ምሬት በደንብ አድርገው እየገለጡ ይገኛሉ። ታዲያም ይሄ ምን ይባላል? ብዙ በሚያስገርም ሁኔታ የኑሮ ልዩነቱ በሴቶችና በወንዶች በጣም የተካረረ መሆኑ ነገሩን ደግሞ ይበልጡኑ ውስብስብ እያደረገው ይገኛል። ወንዶች እጅግ በጣም ይሰራሉ፣ ይለፋሉ፣ በጣም ያላቸውን ታለንትና አቅማቸውን በደንብ አድርገው ለኢትዮጵያውያን ሕዝቦች ያቀርባሉ። ነገር ግን ፋይናንሻሊ ወይም በገንዘብ አቅጣጫ ብዙም ሲባረኩና ሲሰፉ አይታዩም። ይልቁንም ሴቶች ደግሞ አንድ ፊልምና አንዳንድ ፕሮግራሞችን ካቀረቡ ከዛ በኋላ በሀብት ማማ ላይ ይወጣሉ። ገንዘብ እላያቸው ላይ ይፈሳል። የሚቀይሩት መኪና ያስቀናል። በተመሳሳይ ሙያ፣ በተመሳሳይ ስራ፣ በተመሳሳይ አካሄድ ግን ረብጣ ገንዘቦችን በልዩነት መሰብሰብ ብዙ በኢትዮጵያ ልምድ ውስጥ የተካበተ እየሆነ መጥቷል። ታዲያም ከዚህ ጋር በተገናኘ ብዙ ኢትዮጵያውያን ወንድ አርቲስቶችና ታዋቂ ሰዎች ኑሯቸውን ለመግፋት እጅግ እየተቸገሩ እንዳሉና ከዚህ በኋላ ምን ልንሆን እንችላለን የታክሲ እንኳን አተናል ብለው ምሬት ሲናገሩ ይስተዋላል። ታዲያም ይህ ጉዳይ ደግሞ እጅግ በጣም ለጥበቡ ጉዳይ አሳሳቢ እየሆነና አስቸጋሪ እየሆነ እንደመጣም አንዳንድ ሰዎች ይናገራሉ። እንዲያውም አንዳንድ ግለሰቦች ሲናገሩ ተዋናይነቴ ወይም አርቲስትነቴ ምንም አልጠቀመኝም፣ ከዚህ በኋላ እኔ መሆን የምፈልገው የራሴን የግል ስራ እየሰራው አጋጣሚ ከተገኘ መተወን እንጂ በፍጹም ራሴን ሊያኖረኝ አልቻለም፣ ህይወቴንም ሊያስተዳድር አልቻለም፣ ልጆቼ እንኳን የሚፈልጉትን ነገር ማድረግ እስካልቻልኩኝ ድረስ ሙያ ብዬ በእጅ መያዝ አልፈልግም ብለው ሲማረሩ እናስተውላለን። ታዲያም ይህ ጉዳይ እጅግ በጣም አሳሳቢነቱ ከቀደምም እንዳነሳሁት ሴቶቹ ጋራ ብዙም አይደመጥም። ምክንያቱ ደግሞ ምን እንደሆነ እንደማይታወቅ ሰዎች ሲናገሩም ደግሞ አንዳንድ የራሳቸውን ግምት ቢያስቀምጡም ሴቶቹ ከተውኔቱም በተጨማሪ ባለሀብቶችን እየጠበሱ ወይም ደግሞ ባለሀብት ሰዎችን እያገቡ ህይወታቸውን እንዲያገግም ያደርጋሉ።
ወንዱ ወዴት ይሄዳል? ከሙያው ጋራ እዚያው ይንፏቀቃል ይላሉ። ታዲያም ይህ ጉዳይ ብዙዎችን እያሳዘነና ልባቸውን እየሰበረ ይገኛል። የኢትዮጵያንን የሙዚቃም እንዲሁም የፊልም እንዲያውም ደግሞ የኮሜዲያንነትን የሚዲያ ሽፋኑ እጅግ በጣም እየላላና እየደከመ የመጣ ይመስላል። እንዲያውም በቅርብ ጊዜ እንኳን ብዙ ወንድ አርቲስቶችን ብዙ ኢትዮጵያን ረድተዋል። ብዙ ኢትዮጵያን ገንዘባቸውን ከስክሰው አሳክሟቸዋል። አንዳንዶቹ ደግሞ እያሳከምናቸውን በዛው በተዋጣው ገንዘብ እንኳን ነፍሳቸውን ሳንሸምት ቀርተን ሸኝተናቸዋል። ይህ ጉዳይ እጅግ ያሳስባል። አንድም ሴት ግን በቅርብ ዓመታት ውስጥም አላሳከምንም። አንድም ሴት አርቲስቶቻችን ላይ በምንም አይነት መልኩ ጎፈንድሚ ተከፍቶ ገንዘብ አልተሰበሰበም። ወንዶች ተጎድተዋል የሚሉ ሰዎችም የራሳቸውን ሐሳብ ያስቀምጣሉ። ዞሮ ዞሮ አርቲስት የህዝብ ነው የሚያርፈውም ህዝብ ላይ ነው ብለው የሚሉት ነገሮች በእርግጥም እውነት እየሆኑ ይመስላሉ። ከዚህም ጋራ በተያያዘ ሁላችሁም እንደምታውቁት ኮሜዲያን ፍልፍሉ በሰሞኑ ባጋጠመው ህመም እጅግ በጣም ሲሰቃይ እንደከረመና እንዲያው መች ከዚህ ሁኔታ እገላገላለሁ ሲል እጅግ በጣም በሲቃ ድምፅ እንደነበረ ቤተሰቦቹ፣ የቅርብ ሰዎቹ ሐሳባቸውን እያለቀሱ ይገልጣሉ። ስቃዩ እጅግ ከባድ ነው። እሱ ሁልጊዜ ስለሚስቅና ለሰዎች የሐዘን ልቡን መክፈት ስለማይፈልግ በሚያደርጋቸው ነገሮች ሰዎች እንዳይሸወዱ ስንል ነው ዝም ያልነው እንጂ እጅግ በጣም በሚያስፈራ ሁኔታ ነበረ። ከእግሩ በታችም መንቀሳቀስ አቅቶት ነበርም። ሪከቨር ማድረግ ከብዶት እጅግ በሚያሳዝን ሁኔታ ላይ እንደነበረም በደንብ አድርገው ይናገራሉ። ፍልፍሉም ደግሞ ካገገመ በኋላ ቁም ነገሬን ልንገራችሁ ብሎ የነገረን ነገር እጅግ በጣም በሚያስገርም ሁኔታ ነገሮች እንዴት ያህል ከባድ እንደነበሩ ይናገራሉ። ታዲያም እርሱም በዚህ አይነት ዋጋ መክፈል ውስጥ በነበረ ጊዜ ብዙ ኢትዮጵያውያን ያላቸውን ጥሪት ገንዘባቸውን በጎፈንድሚ እንዲያውም ደግሞ አካውንትም አስከፍተው ፍልፍሉ በተኛበት ጊዜ ቤተሰቦቹ እንዳይቸገር ገንዘባቸውን አዋጥተዋል። ያላቸውን አቅም ሁሉ ከስክሰዋል። ታዲያም ሰሞኑ በቲቪ ላይና አንዳንድ ፕሮግራሞች ላይ እንዲያውም ደግሞ በአንዳንድ ቲቪዎች ላይ እየቀረበም የራሱን ሐሳብ እያስቀመጠም በኮሜዲ ዘርፍና አንዳንድ ስራዎች ላይ ከዚህ በኋላ መስራት የሚፈልጋቸውን ነገር በደንብ አድርጎ እየተናገረ ይገኛል። በተለይም አባይ ቴሌቪዥን ላይ ታዲያም ይህንን ቪዲዮ እንድንሰራና ይህንን ቪዲዮ ቀርጸን ለእናንተ እንድንልክ እንደ ሚዲያችን ያሳሰበን ጉዳይ ፍልፍሉ በሰሞኑ ሞቷል፣ አርፏል እየተባለም እየተዘገበ ያለ ነገር ስላለም ይህም ጉዳይ ፈጽሞ ከእውነት የራቀና ፍልፍሉ በፍጹም እንዳልሞተም እንዲያውም ደግሞ በቴሌቪዥን ላይ እጅግ በጣም ደሳስ የሚሉ ፕሮግራሞችን እያቀረበ እንዳለም በደንብ አድርገን ልናሳስባችሁ እየወደድን ኢትዮጵያውያን እባካችሁ ለገንዘብ ልቅምቃሚ ብለው በቴሌቪዥንና በአንዳንድ ፕሮግራሞች ላይ እየቀረቡ ሐሰተኛ ነገሮችን ከሚናገሩ ሰዎች እንድትቆጠቡ በዚሁ አጋጣሚ በታላቅ ትህትና እናሳስባለን። ፍልፍሉ እጅግ በጣም በተሻለ ጤንነትና በጥሩ ሁኔታ ላይ አሁን ይገኛል። በሚሰራቸውም ስራዎችም እግዚአብሔር እየረዳው በመልካም መንገድ እየተጓዘ ይገኛል። ጤናውም እጅግ በጣም መልካም ሁኔታ ላይ እንዳለና አሁንም ደግሞ ለማገገም ኢትዮጵያውያን ሁሉ እንዲጸልዩለት እንደጠየቀም በዚሁ አጋጣሚ እየነገርናችሁ እናንተም እንድትጸልዩለት በታላቅ ትህትና እያሳሰብን ከዚህ አይነት ሐሰተኛ መረጃዎች ራሳችሁ እንድታርቁ በዚሁ አጋጣሚ እናሳስባችኋለን። ኢትዮጵያን ለዘላለም ትኑር። አርቲስቶቻችንን እግዚአብሔር ይጠብቅልን።